በዚህ ምድር ላይ ያስጠላኝና የደበረኝ ነገር ትልቁ ቢኖር የብሔር ፖለቲካ አቀንቃኞች በ21ኛ ክፍለ ዘመን የብሔር ፖለቲካ አቀንቃኞች የአንድ ብሔር ነፃ አውጪ ነን፣ የዛ ብሔር ዋስ ጠበቃ ነን፣ የዛ ብሔር ተወካይ ነን፣ የዚህ ብሔር እንዲህ ነን። ሲጀመር ማንን ነው ከማነጻ የምታወጡት? በ21ኛ ክፍለ ዘመን ላይ ዛሬ 50 ዓመት ቆማችሁ በቀራችሁበት ቆማችሁ በቁማችሁ ሞታችሁ ቀባሪ ያጣችሁ ሽማግሌዎች ዛሬ ላይ ኢትዮጵያ ስላለው ጎረቤት ለጎረቤት እንዳይተማመን እርስ በርስ የምታባሉን አንተ አማራ፣ አንተ ኦሮሞ፣ አንተ ጉራጌ፣ አንተ ትግሬ፣ የኦሮሞ ነፃ አውጪ፣ የአማራ ፋኖ፣ የትግራይ ቲፒኤልኤፍ ህወሓት ምናምን ብላችሁ የምትቀባጥሩትና ህዝብን ከህዝብ የምታባሉት ብሔርን ከብሔር የምታናቁሩት ከዚህ በኋላ ምንም ማምጣት አትችሉም። ወደዳችሁም ጠላችሁም እየመራችሁም ቢሆን ዋጡት። በዚህ በ21ኛ ክፍለ ዘመን ኢትዮጵያ ህዝብ የሚመቸው ኢትዮጵያና በኢትዮጵያዊነታችን ብቻ ተካብረን ስንኖር ነው። ዘመናት አብሮ የኖሩትን ጎረቤቶችን አብሮ አደጎችን አንተ ተበስ አንቺ ተበስ ተባብሎ አፈርፋይቶ ያደጉትን ማህበረሰብ በብሔር ከፋፍላችሁ በሃይማኖት ከፋፍላችሁ ለራሳችሁ የፖለቲካ አጀንዳ ለፖለቲካችሁ ቁማር ብላችሁ እያባላችሁ ከርማችሁ። ከዚህ በኋላ ግን ህዝቡም ማንም ሊታገሳችሁ አይችልም። ምንም መጣት አትችልም። ይበዛ ህዝብ ልታስገድሉ ትችላላችሁ፣ ወይ በሃይማኖት ወይ በብሔር በሰፈር ከፋፍላችሁ። ግን በቃን፣ ከዚህ በኋላ በቃን። በቃ በ21ኛ ክፍለ ዘመን ለራሳችሁ ለፖለቲካ ቁማርና ፍጆታ ብላችሁ በቁባችሁ የሞታችሁ የዚህ ብሔር ነፃ አውጪ የዛ ብሔር ተቆርቋሪ የምትሉ ሽማግሌዎች አድባችሁ ኖሩ። ከዚህ በኋላ የትኛውም ብሔር ከየትኛው ብሔር አይበልጥም። የትኛውም ብሔር ከየትኛው ብሔር አያንስም። የትኛውም ሃይማኖት ከየትኛው ሃይማኖት አያንስም፣ አይበልጥም። ተቻችለን ተከባብረን ነው የምንኖረው ኢትዮጵያ ውስጥ። ብዙ ሞከራችሁ፣ በሃይማኖት ልታባሉን፣ በብሔር ልታባሉን ብዙ ጣራችሁ፣ ብዙም አደረጋችሁ። የብዙሃን ንጹሃን ደም አፈሳችሁ። ጎረቤት ለጎረቤት ተማምነን እንዳይኖር አደረጋችሁ። ግን ከዚህ በኋላ አትችልም። ወደድንም ጠላንም በኢትዮጵያዊነታችን ተቻችለን ተከባብረን መኖር ስንችል ነው የምንኖረው። የዛሬ 50 ዓመት አስተሳሰባችሁን ይዛችሁ በቁማችሁ የሞታችሁ ሽማግሌዎች፣ የህወሓት አመራሮች፣ እዚህም አንዳንድ ቦታ የምትገኙት የዚህ ብሔር ነፃ አውጪ የዛ ብሔር ነፃ አውጪ ወራችሁ ራሳችሁን አፕዴት ማድረግ የማትችሉ ሽማግሌዎች ከማህበረሰቡ ላይ እጃችሁን አንሱ። እናንተ ሌላ ስራ ሰርታችሁ መኖር አትችሉም። ህዝብና ህዝብን ከቤት እያባላችሁ ሰይጣኖች ናቸው። ሰይጣን ነው የሰው ደም ሲፈስ የሚደሰተው። ስለዚህ ወደድንም ጠላንም ኢትዮጵያዊዎች ነን። ኢትዮጵያዊዎች ነን። አንድ ሀገር ነው ያለን። ስለዚህ የአማራ ህዝብ ወንድሜ ነው። ሶማሌ ለአፋር ወንድሙ ነው። ትግሬ ለጋምቤላ፣ ሲዳማ ለወላይታ፣ ኦሮሞ ለአማራ፣ ሁላችንም ኢትዮጵያ ውስጥ የምንኖር ብሔረሰቦች ወንድማማች አንድ ቤተሰብ ነን። አንድ ነገር ነው ያለን። አንድ ዜጋ ነን። ስለዚህ ለራሳቸው ለፖለቲካ አጀንዳና ቁማር ብለው በ21ኛ ክፍለ ዘመን ልትከፋፈሉን አትችሉም። ከዚህ በኋላ በራባችሁ ምንም ማምጣት የማትችሉበት ደረጃ ላይ ደርሳችኋል። ከዚህ በኋላ በቁማችሁ ሞታችሁ ቀባሪ ነው ያጣችሁ። ተግማምታችሁ ባላችሁበት
ገምታችሁ ትሞታላችሁ።